አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ማሳያችሁ ሙሐለብያ አሰራር ነው። ሁለት ነገር ነው የምሰራው፣ ሙሐለብያና ጄሊ ነው የምሰራው። አሰራሩን እስከ መጨረሻ ተከታተሉ። መጀመሪያ የምሰራው ሙሐለብያ ነው። ለሙሐለብያ የተጠቀምኩት 4 ኩባያ ወተት ነው። ወተት ፍሬሽ ካሌላችሁ ፓውደሩንም በውሃ በጥብጣችሁ መጠቀም ትችላላችሁ። እኔ ፍሬሽ ስላለኝ ፍሬሽ ወተት 4 ኩባያ ተጠቅማለሁ። በመቀጠል እዚህ ጋር ሱካር አለ። ሱካሩን 4 ማንኪያ እጠቀማለሁ። እናንተ እንደ ፍላጎታችሁ ተጠቀሙ ማለት ነው። ብዙ ጣዕም እንዲኖር ከፈለጋችሁ በርከት አድርጋችሁ መጠቀም ትችላላችሁ። ካልፈለጋችሁ ቀንሳችሁ መጠቀም ትችላላችሁ። እዚህ ጋር ንሻ ወይም የበቆሎ ዱቄት አለ። ከሱ 1 ማንኪያ እጨምራለሁ። በመቀጠል ሄል 1 ግማሽ ማንኪያ የሚሆን እጨምራለሁ። ሄል ወይም ኮሮሪማ ነው። እዚህ ጋር ሙሐለብያ 2 ካርቶን አለኝ። ሁለቱንም እጨምራለሁ። ከዛ በዚህ መልኩ በጥብጣላችሁ ማለት ነው። በቀዝቃዛው በጥብጣችሁ ነው እሳት ላይ መጣድ ያለባችሁ። መጀመሪያ በጥብጣችሁ ከዛ እሳት ላይ ታረጋላችሁ ማለት ነው። ከዛ እሳት ላይ ጥጃለሁኝ። በዚህ መልኩ እንደዚህ እያማሰልኩኝ ትንሽ እንትን እስኪፈላ ማለት ነው። በደንብ መፍላት የለበትም። የተወሰነ ከፈላ በኋላ እናወጣለን። ከወፈረባችሁ ወተት ካላችሁ ወተት ከሌላችሁ ውሃ መጨመር ትችላላችሁ። እዚህ ጋር ወፈረብኝና ውሃ 1 ኩባያ ውሃ ጨምራለሁኝ እኔ። በዚህ መልኩ ከፈላ በኋላ እናወጣለን ማለት ነው። እዚህ ጋር ፈልቷል። አውጥቼ እዚህ ጋር እቃው አዘጋጅቻለሁኝ። በእቃው ጨምራለሁ ማለት ነው። በዚህ መልኩ እቃዬ ላይ ጨምራለሁኝ። ለረመዳን ለውጪ ሰው መስጠት ከፈለጋችሁ በፕላስቲክ መጨመር ትችላላችሁ። እዚህ ጋር ፉስጣ የተፈጨ ፉስጣና እንትን የተደረገ ፉስጣ አለ። እሱን ለዲኮር እጠቀማለሁ ማለት ነው። እዚህ ጋር ሮማን ፍሬ አለ። በዚህ መልኩ ዲኮር አረኩኝ። ይቅርታ ይሄን ይመስላል። አቋርጬ ነበርና በዚህ መልኩ መጠቀም ይቻላል። በመቀጠል ጄሊ አሰራር ነው ማሳያችሁ። ይሄን ይመስላል ሙሐለብያችን። እዚህ ጋር ጄሊ ወይም ጄሌቲን አለ። ለሱ የሚጠቀመው 4 ኩባያ ውሃ ትኩስ ውሃ ተጠቅማለሁ ማለት ነው። ይሄ 3ኛ ነው።
አራተኛ ነው። አሁን ጄሊያችንን እንጨምራለን። አራት ኩባያ ውሃና ሁለት ኪስ ጄሊ ተጠቅሜያለሁ ማለት ነው። 2 እሽግ ጄሊ ተጠቅሜያለሁ። በዚህ መልኩ በጥቂት እሳት ላይ እናስቀምጣለን። የተወሰነ ከፈላ በኋላ አውጥተን ትንሽ እቃችን እንዳይሰብር ማለት ነው። እቃችን የመስታወት አይነት ከሆነ እቃችን እንዳይሰብር ትንሽ ቀዝቀዝ ሲል ብዙ ማታስቀምጡም። ትንሽ ቀዝቀዝ ሲል በእቃችሁ ጨምራችሁ ፍሪጅ ታስገባላችሁ ማለት ነው። መሃል ለብያውንም ፍሪጅ ታስገባላችሁ እና ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ቤቱንም አዲስ የሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ውዶቼ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለሌላ ጊዜ ብዙ ጥሩ ነገር ይዘን እንመጣለን። በሌላ ቪዲዮ እንገናኛለን። ሼር፣ ኮፒ ሊንክ እያረጋችሁ ሰብስክራይብ ቤቱንም እያረጋችሁ አበረታቱኝ እላችኋለሁ። እቃችሁ እንደዚህ አይነት ከሆነ ማለት ነው ትኩስ ሲሆን ይሰበራል፣ እቃችሁ ይሰበራል። ስለዚህ ትንሽ በረድ ሲል ትጨምራላችሁ። ለውጪ ሰው ማስፈጠር ከፈለጋችሁ ደግሞ እንደዚህ በፕላስቲክ ትጨምራላችሁ። ይሄን ይመስላል ውዶቼ። በሌላ ቪዲዮ እንገናኛለን። ባይ ባይ።